ስሜ መሐመድ ሁሴን አሊ ይባላለሁ። ቃሉ ሀርቡ ከተማ ነው የምኖረው። ሀርቡ ወንዝ ይባላል። ወንዛችን በጣም አስቸጋሪና ከባድ ነበር። ይሄ ነገር ጋቢውን ከተሰራልን በኋላ ግን በጣም ረውጣለን። ከዛ በፊት ክረምት ሲመጣ እንቅልፍ አንተኛም ነበር። ሌሊት ይወስደናል እያልን ስጋት ላይ ነበር። ሁል ጊዜ ዛሬ የከመርነው በወዛደር የካብነውን ነገር ወስዶብን ያደር ነበር። አሁን ግን ከተሰራ በኋላ በቃ ጥሩ እንቅልፍና ጥሩ ልማት ይሰራል። እንዴት ሰራችሁት? ጋቢውን የተሰራው በመንግስት በኩል ነው። ያው አይተውልን ወንድሞቻችን ያው ሰርተውልናል። ከተሰራ በኋላ ግን ዘንድሮ ክረምት ጎርፉን በጣም አብሮታል። እንደውም ይሄ ወንድማችን የምታዩት ቤቱ አፍርስ እየተባለ ነው። እስቲ የጎርፍ መከላከል ስራው ማን ነው የሰራው? በማን በጀት ነው የተሰራው? በመንግስት በኩል ድርጅቱንም ባናውቀው ማለት ነው። አዳጋስጋስ ስራ አመራር ኮሚሽን የክልሉ ማንስ ነው? አዳጋስጋስ ስራ አመራር አዳጋስጋ የክልሉ ስራ እንትን ነው የመጣው። አዳጋስጋስ ስራ አመራር ኮሚሽን ስራ አመራር ነው የመጣው። በጣም ቆሞ ነው ያሰሩልን። ደስ በሚል ሁኔታ ይሰሩልን። ችግራችን አይተውልን። ለምን ለልማቱንም አይተዋል። እያያችሁ ነው። በዚህ ወንዝ ያለማነውን ነገር የወንድሞቻችን አይተውታል። አሁን ከተሰራ በኋላ እኛ ድንጋይ ሁልጊዜ ጎርፉ ገና ዛፎችን በደንብ ስላላጠበቀ ሁልጊዜ መውሰድ ይፈልጋል። እኛ ሁልጊዜ ከጎኑ ሆነን ድንጋይ እየካብን ነው። አሁንም እንከባለን፣ አሸዋ እንከባለን፣ ከውስጥ እየተከልን ነው። ያው ለምን ስር ሰዶ እስከሚጠናከር ድረስ እና ሁለተኛ ዙር እስከምናገኝ ድረስ እየሞከር ነው። አሁን ሁለተኛ ዙር መጋጫ የሚባለውን ቢያገኝ የተሻለ በቃ ኮንፊደንስ ይኖርናል። ግን እስካሁንም ድረስ ተከላክሉልናል። አሁንም ደግሞ እንደው አይተውልን የመጋጫ ነገር ትንሽ ነገር ቢገኝ የተሻለ ነገር ነው። ለምን ዛፉን ተክለናል እኛ ስሩ እስከሚሰድግን ያው በአንድ ጊዜ ስለማሁን ዛፍ 1 ዓመት 2 ዓመት ስለሚጠብቅ ብቻ ነው እንጂ የሚታከለውን ተክለናል። በጣም ነው የምናመሰግነው ይሄን ድርጅት። እዚያ ወንዝ ላይ ወገኖች አሉ ብሎ መጥቶ በመስራቱ በጣም ነው የምናመሰግነው። ይሄ የጎርፍ መከላከል በመሰራቱ ውስጥ ያገኘሽውን ጥቅም ምን ልማት ነው? ከዚህ ከጎርፍ አደጋ ያለማነውን ነገር ባንናገርም ከ10 አይነት ፍራፍሬ በላይ ነው ተጠቅመናል። እየዘረዘርክ እስኪ ችግኝ ከ10 ሺህ በላይ ያለን። የምን ችግኝ? ማንጎ፣ አቮካዶ፣ ብርቱካን፣ ሎሚ፣ ሙዝ ፍራፍሬም አለን፣ ችግኝም አለን። ዶሮ ከ4 እስከ 5 ሺህ ያያይታችሁታል። ባልናገርም ዶሮ እናረባለን። ኢንቴግሬሽን የቅንጅት ስራ ዶሮና አሳ የውሃው ጥቅም ትልቅ ገንዳ ሰርተን አሳ እያረባን ነው። ዶሮ ኪሎ ይሆናል። አሳ የመጀመሪያ ዙር 1 ጊዜ በልተናል። አሁን ኪሎአቸውን አልመዘንም እንጂ አድርገውልናል። እስከ ስንት አሳ ናቸው ከኩሬው እየረቡ ያሉት? ከኩሬ ያሉት ከ200 በላይ ናቸው። ያው ዞኑን ያስገባልን ከ200 በላይ ይሆናል። ያው ቆርጠረን እነሱ ናቸው 200 ያስገባን ያሉት። አሁን እንደውም ሊጨምሩልን ነው። ሰሞኑን ጎንድ ማስፋት ስራ ስለሰራ አሁን እየሰራ ነው። አሁን ሊጨምሩልን ነው። የውሃው ጥቅም አትክልቶችን እንጠቀምበታለን፣ ነገሮችን እንጠቀምበታለን፣ ብዙ ነገር እንጠቀምበታለን። እኛ ድርጅቱ ግን ሳናመሰግን አናልፍም። በጣም ነው የምናመሰግነው። እንዴት አያችሁ ጥቅም ላይ ናችሁ። ድሮ እንቅልፍ አንተኛም ነበር ክረምት ሲመጣ ብያለሁ። አሁን ግን በቃ እንቅልፍ እየተኛ ነው። ስጋቱ ይወስድናል ነው እንጂ ችግኝ እየሄደ ነው። ማንጎ፣ ብርቱካን ብዙ ሄዷል። አይታችሁታል። ዳር ላይ የነበረው ነው እንትን ብዙ ሄዷል። አሁን ከመጣ በኋላ ግን በቃ እያለማን ነው። ብዙ ነገር እየተከልንበት ነው። በቃ ያው አይወስደንም የሚል ስሜት ስላለን ማለት ነው። ከዚያ በተረፈ ተጨማሪ ከግብረ ስመቻል ጋር ተያይዞ ከተጨማሪ ታችኛው እየሸሸ በመሄዱ የሸሸውን ቦታ በምን የሸፈናችሁ? የሸሸውን ቦታ አሁን የሚወረቡረን በአሸዋና በድንጋይ እያስጠጋን ነው። ግን ያ ብቻ በቂ አይደለም። ምን አስበናል? እስካቫተር ያስፈልጋል። እስካቫተር ለማስገባት ደግሞ ከታይ ጀምረን ቀደም ማስገባት ስላለበት ከተማ አስተዳደሩ ልንጠይቅ ነው። ለምን አሁን እኛ በዚህ የሚገባ ቢሆን ችግር የለውም ነበር፣ ለራሳችን ብቻ እናስገባው ነበር። ግን በታች ቀደም ስለሚገባ ከታይ ድረስ ከተማ አስተዳደሩ ጠይቀን በእስካቫተር ቢጠጋልን አፈር መጀመሪያም ስላልተጠጋ ነው ቢጠጋ ጥሩ ነው። በእስካቫተር ወደፊት አስበናል ካስገባን ከታይ በኩል ማለት ነው። እንግዲህ ከተማ አስተዳደሩ ጠይቀን ማለት ነው በዛ በኩል እንዲገባልን ነው የምናደርገው። ስለዚህ ወደዚህ መሳብ ያንን የምታዩት ነው አፈር ቀደን መሀሉን ቀደለትና ወደዚህ ካስጠጋ ነው በጣም ጥሩ ስራ ይሰራል። ከዚህ ከአትክልትና ፍራፍሬ ከዶሮ እርባታው በተጨማሪ ምን ሌላ የስራ ዘርፍ አለዎት? ያው በምን ቆዳና ሌጦ፣ አሳ፣ ፍራፍሬ ብያለሁ። 5 አይነት ዘርፍ እንሰራለን።
እስቲ ከርሶ ሌሎች ምን ይማራሉ? እንደዚህ እርዳታን የሚጠብቁ ማልማት እየቻሉ መሬት እያላቸው ለራሳችን ነው እናንተ ናችሁ የምትናገረው። እኔ አሁን ሞዴልም ሆኜ ሳይሆን ያው እየሞከር ነው የሚመጣን ሰው በግላችን ስልጠና እየሰጠን ነው። እንደኔ ብዙ ቦታ እየሞከረው አሁን በዚህ አካባቢ በርካታ ተረጂዎች አሉ እንደምታውቁት። ጸጋ ግን አለ። የእይታ ችግር ካልሆነ በስተቀር ጸጋ አለ። ውሃ ጸጋ አለ። ለምሳሌ እርስዎን ወስደን ብናይ የዚህን የሀርቡን ወንዝ እንደ ጸጋ ተጠቅመው በጎርፍ ግብ ውስጥ ገብተው ነው ወደ ልማት የገቡት። በዚህ አካባቢ ሌላውን እንተውና እዚህ አካባቢ ላይ ያለው ማህበረሰብ ከእርስዎ ምንድነው የሚማረው? በእርዳታ ውስጥ ያለው ሰውስ እንዴት ይወጣ? አሁን ሰብአዊ ድጋፉን ራሱን አልችል ብሎ ሌሎች እንዲደግፉት የማሸነፍ ህሊናዊ ሁኔታ ነው የሚወስነው። ከዚህ አንጻር ሰው ምን ይላል? እኔ ትክክል ነሽ። እኔ አሁን እንደኔ እንደግል አካባቢ ትከሩ ነው አቅም ያለውም ብቻ ነው ይዛፍ ማንጎም ይችላል። አቅም ያለው ሰጣል የሚገርም ነው። ለምን እንደ ጎረቤት ሸምቱ የበላው አሁን ለምሳሌ እሱ ጎረቤት ነው። እሱ ካልተከለ የኔ የሚወሰድ ከታች ያለውም ስለሚወሰድ ማለት ለጥበቃውም ለስራው አካባቢው ሲተክል ጥሩ መትከል አለበት። ከምግብ አስተናኒ እንደው አንድ ሰው ልመና የሚባለው ነገር እኔ በጣም ከባድ ነገር ነው። ከሰራ እኔ አሁን በእኔ ውስጥ 8 እስከ 10 ሰራተኞች አሉ። እዚህ አሁን የምታዩ ጉዲ የእንቁላል ዶሮች 2 አሉ፣ ለጫጭቶቹ እንደዚህ 2 አሉ፣ የቆዳ አለኝ፣ የችግኝ አለኝ። ወደ 10 ሰራተኛ አለኝ እኔ ውስጥ እንኳን ከኔ ያልፌ ማለት ነው። ወደ 7 ልጆች አሉ፣ አስተምራለሁ። የምታዩ ብዙ ሰዎችን ይረዳሉ በዚህ ሁኔታ ማለት ነው። እንኳን ያለ ግን አሁን የምነግራችሁ ቃል መጋው እኔ ማያ ፈልገው በዶሮም ሆነ በችግኝ እኔ የማረዳው ነገር የለም። ችግኝ ማንጣ ብልኝ ይሰጣሉ መተከል ስላለበት ለገበሬና ለአባላት እኩል ስለማለት ለምሳሌ አካባቢያችን ላይ ለገበሬ ተከላለው ካለ እሱን ሰጣለ ቢተክሉ ቆንጆ ነው። እንደው እኔን አይቶ ብዙ ሰዎች አይስቆይቻሉ ያጡታል። እኔን አይቶ መስራት ነው ችግር ነው። ሰው እንዲያለማ የቦርከና አካባቢ ለምሳሌ ቀበሌ 2 ነው አይደል? ቀበሌ 1 ቦርከናና አካባቢው ላይም የዚሁ አይነት ስጋት ውስጥ ያሉ ህዝቦች አሉ። እነዚህ ህዝቦች ግን በእርስዎ ደረጃ ያንን ውሃ በመጠቀም ረገድ አላገኘንም። ምን ይላሉ? ከእርስዎ የሚማሩት ውሃ ምን እንደሆነ የውሃን ሀብት እንዴት መጠቀም እንዳለባቸው ያለ ተሞክሮ ካለው? እኔ የምለው ውሃ ጥቅም አለው፣ ጉዳት ብቻ ሳይሆን ጥቅሙ ያመጣል። እኔ ያለ ውሃ ሌላ ቦታ ላይ ኖር ብባል እኔ አልኖርም። እየወሰደኝ ቢሆን ውሃ ጋር ብኖር ነው የሚሻለው። ለምን ብዙ ጥቅም ስላለ እኔ አመት እስከ አመት እየነገርኩሽ ነው። እንቁላልም ሰላጣም ቆስጣም ማተናናቅ በቤታችን ጥቅም አለው እና ሰው ደሃ የሚባል ነገር የለም። መሬት ካለው ቦታ ካለው ውሃ ዳር ካለ ማንኛውንም ነገር መስራት ይችላል። ቢጠና እንኳን ፍል ይሄን የምታየው ፍል አለ ቢያንስ 5-6 ሺህ ፍል ነው። አንዱን በ20 ብር በ25 ብር መሸጥ ይችላል። ዝም ብሎ በአንድ ወር በሁለት ወር ማለት ይሄ ያለ ድህነት ማለት ከባድ ነው። አይረዳ ማለት አይደለም፣ ግን በጣም ሰራለ መስራት ይችላል። ስሩ ምን ጉልበት ካለው ጤና ካለው ስራ ነው ማለት ነው።